ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ነገር ምንድን ነው? ዩኒቨርሲቲ መግባት ማለት ጀስት ዲግሪ ብቻ ይዞ መውጣት አይደለም። እንደውም ወደ ዋናው የህይወት ላብራቶሪ ክፍል እንደ መግባት አድርጌ ነው የተረዳሁት። እና ዛሬ በፖድካስታችን ግቢ ውስጥ የሚያጋጥሙ ነገሮች ብዙ ጊዜ ደግሞ ሰዎች ላይነግሩ የሚችሏቸው 3 እውነታዎች አሉና እነሱ 3 እውነታዎች እናያለን። አንደኛው እውነታ ምንድን ነው? የነፃነት ፈተና ፍሪደም ቨርሰስ ሪስፖንሲቢሊቲ። ያ ማለት ብዙ ተማሪዎች ግቢ ሲገቡ ለመጀመሪያ ጊዜ ከቤተሰቦቻቸው የተለዩበት ሰዓት ነው እና ያ ነፃነት ለብዙዎች መሰናከያና መለወጫ ይሆናል ማለት ነው። እንዳጠቃቀሙ መሰናከያ የሚሆነው እንዴት ነው? ወዳልሆነ ቦታ የምንሄድበት ታይም ከሆነ ኢቭን የሰፈር ጓደኛ ጥሩ ሰው ምናምን ካለ ያው ስንመጣም ከዛ ሰው ጋር ነገሮችን አመቻችተን መምጣት፣ ካልሆነ ግን ተረጋግተን ሰውን መምረጥም አለብን እንጂ ነፃነት የምንለው ነገር ወዳልሆነ ቦታ ሊሰደን ይችላል። ብቻችን ስለሆን የሚያይን ሰው የለም ብለን ነው የምናስብ። የሚመክረን ሰው የለም። በዛ ሰዓት ብቻችንን ጊዜ የሚያባክን ቦታ ላይ ልንሄድ እንችላለን። በቃ ማይሆን ስራ መስራት እንችላለን። ከተጠቀምንበት ደግሞ ነፃነት በጣም ትልቅ ነገር ነው። ግቢ ውስጥ ይሄ እንዳንድ ትልቅ እውነታ ነው። ይሄን መለየት አለብን ግቢ እንደገባን ማለት ነው። ብዙ ተማሪ ሁለተኛው እውነታ ደግሞ ምንድነው? የውጤትና የችሎታ ልዩነት ግሬድ ቨርሰስ ስኬል የሚባለው ማለት ነው። ይሄ ማለት ደግሞ ግቢ ውስጥ የሚያመጡ ተማሪዎች ሁሉ ብቻ ስኬታማ ናቸው ልንል አንችልም። ምክንያቱም አሁን ላይ በተለይ ተፈላጊ ብዙ ስራዎች አሉ። ማምጣቱ አሪፍ እያለ ግን ይሄኛውንም ታሳቢ ማድረግ አለብን። በወረቀት ብቻ የሆነ ግሬድ ብቻ አይደለም ይዘን መሄድ አለብን። ችግሮችን እንዴት እንፈታለን? ችግሮችን የሚፈታ የሆነ ነገር መስራት አለብን እንጂ ያለን መጽሐፍ ላይ ብቻ ባናተኩርና ራሳችንን ዞር ብለን ተመልክተን የሚያስፈልጉ ነገሮችን ብናደርግ በጣም የተሻለ ነው ብዬ አስባለሁ። እንደ ሶስተኛ ነገር ደግሞ የምናገኘው ምንድነው? የጓደኝነት ተጽዕኖ ፔር ፕሬዠር። ሶስተኛው ሁኔታ ደግሞ ምንድነው? የጓደኝነት ተጽዕኖ ፔር ፕሬዠር የሚባል እና እሱ ምንድነው? ግቢ ውስጥ የምንመርጣቸው ጓደኞች ማንነታችን ለመቀየር በጣም ትልቅ ቫልዩ አለው። ኢቨን ውጤታችን ለመበላሸቱ፣ ውጤታችን አሪፍ ግሬድ ለማምጣቱ እሱም አይደለም አዋላችን በራሱ እንዲስተካከል ጓደኞቻችን፣ አብሮን የሚውሉ ሰዎች፣ የምናማክራቸው ሰዎች በጣም ትልቅ ተጽዕኖ አላቸው። ግቢ ውስጥ እያለን በግቢ ቆይታችን መምረጥ ያለብን በጣም ትልቁና ዋናው አስፈላጊው ነገር ምንድነው? ጓደኛ ነው። ምክንያቱም እዛ ሰው ጋር ቀኑን ሙሉ ነው የምናሳልፈው። ምክንያቱም እዛ ሰው ጋር ብዙ ነገሮችን ነው የምናሳልፈው። በየቀኑ ባሳለፍን ቁጥር የዛን ሰው ባህሪ እንወስዳለን። የዛን ሰው የሆነ አስተሳሰብ እንወስዳለን። ያ ማለት ጥሩ ሰው ከሆነ ወደ እሱ ነው የምንጠገው። በቃ አሪፍ ፐርሰናሊቲ ነው የምንገነባው። ጥሩ ሰው ነው የምንሆነው። ይህስ ደግሞ ሌላ መጥፎ ነገር የሚያደርግ አልባሌ ቦታ የሚሆን ምናምን ከሆነ ደግሞ እንደዛው ነው የምንሆነው። ግቢ ውስጥ እያለን ፔር ፕሬዠር በጣም ትልቅ ፋክተር አለው። በቃ በጣም ግቢ 4 ዓመት 5 ዓመት ነው የምንቆየው እና በዛ ሰዓት ህይወታችን የእውነት ግንብት ብሎ የምንወጣበት ታይም ነው። የእውነት ማለት ነው። ኢቨን ይሄ ከስኪል የሚሆን ከግሬድ አሰራር የሚሆን ጀስት ፐርሰናል ዲቨሎፕመንት የሚሆን ለዚህ ሁሉ ጉዳይ ጓደኛ ትልቅ ፋክተር አለና በምንመርጥበት ጊዜ የእውነት አስበንበት ይሄ ሰው ምን አይነት ሰው ነው ብለን የእውነት መምረጥ አለብን። የዛሬ ፖድካስት ይሄን የሚመስል ነበር። ግቢ ውስጥ ስንቆይ ምንድነው ይሄ ለዲግሪ የሚሆን ውጤት ብቻ አይደለም ሰርተን ማውጣት አለብን። ራሳችን መገንባት አለብን። ስብዕናችን ላይ በደንብ መስራት አለብን። በደንብ ግቢ እንደወጣን ሌላ ዓለም ነው የሚገኘው። በቃ ሌላ ልዩ ዓለም። ለዛ ዝግጁ መሆን አለብን። ብዙ ነገሮችን ማሰብ ማስተካከል አለብን። እኔ የተረዳኋቸው እነዚህን 3 እውነታዎች ነው ግቢ ውስጥ። እናንተ ደግሞ የምታውቁትን የገባችሁን እውነታ በኮሜንት አሳውቁኝ፣ እቀበላለሁ። ቴንኪው ሶ ማች